ሃይ ሰላም ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ሂስትሪ ከዩኒት 7 ከዩኒት 7 የተወጣጡ ጥያቄዎችን አብረን እንሰራለን። ከ60 በላይ ጥያቄዎች ናቸው። ከ60 በላይ or 60 multiple choice questions based on ዩኒት 7 ከሞጁላችሁ ከምዕራፍ 7 ሜጀር ግሎባል ዴቨሎፕመንትስ የሚለውን ምዕራፍ ይሄ የፓርት 2 ነው። ከዚህ በፊት በተለይም በዋናነት ከወርልድ ዋር ፈርስት ወርልድ ዋር ጋር የተያዙ ጥያቄዎችን ብዙ ጥያቄዎችን ወደ 40 አካባቢ ጥያቄዎችን ሰርተን ነበረ። በዚህ ደግሞ ከ60 በላይ ጥያቄዎችን በዚህ ፓርት እንሰራለን። ይሄን ሶስተኛ ፓርት ይኖረዋል። ይሄ ምዕራፍ ሰፊ ምዕራፍ ስለሆነ በፓርት 3 ለመጨረስ እንሞክራለን። ቻናሉን ሰብስክራይብ ለጓደኞቻችሁም ሼር አድርጉ። በደንብ ለፈተና መዘጋጀት እንዳትዘናጉ። ይሄ ሰዓት በጣም ኢምፖርታንት ጊዜያችሁን በአግባቡ የምትጠቀሙበት ጊዜ ስለሆነ በደንብ ተዘጋጁ። እኛም በተከታታይ እስከ ኤግዛም ድረስ አብረናችሁ ጥያቄዎችን ከባለፈው ጊዜም በበለጡ ከዚህ በፊት ካሉ ቀናት ሰፋ ያሉ ጥያቄዎችን በተለይ በቀጣይ ቀናት ከዛን 2-3 ቪዲዮ በየቀኑ አፕሎድ ለማድረግ እንሞክራለን። ትንሽ ቪዲዮ ማዘጋጀት ትንሽ ጊዜ ስለሚፈልግ ነው። በተለይም ፋይሉን ማዘጋጀት ፒዲኤፍ ፋይል እንደገና ደግሞ መዘጋጀት ይፈልጋል። ያ ትንሽ ጊዜ ስለሚፈልግ ነው እንጂ በተቻለ መጠን ቀደም ብለን ብንጀምር ጥሩ ነበረ። እኔም እንትን አላልኩም ነበረ። በቻልኩት መጠን 2-3 ቪዲዮም ከቻልኩ 2-3 ቪዲዮ በየቀኑ እያደረኩ በሚቀረው ጥቂት ቀናት ውስጥ ለእናንተ ቪዲዮ ከባዮሎጂም ከሂስቶሪም ከጂኦግራፊም እንሰራላችኋለን። ጥያቄ አስተያየታችሁን አሁንም ቴሌግራማችን እንዳልኳችሁ እሱን አፕዴት እዛ ላይ ተከታተሉ። ኤንጌጅመንታችሁ በጣም ደስ ይላል። የምር ከሁሉም የኢትዮጵያ ክፍል ነው በጣም ደስ ጎንደር ከሁሉም አራቱም አቅጣጫ ዲላ ማጆሪቲው በእርግጥ እዚህ አዲስ አበባ ናቸው። አብዛኛው ተማሪ ዩቲዩብ አናሊቲክስ ላይ ያየው ነበርና ብዙ ከሁሉም የኢትዮጵያ ክፍል በሚባል ጎንደር፣ ባህር ዳር፣ ደብረ ማርቆስ፣ ደብረ ብርሃን፣ ሁሉም ጅጅጋ፣ ሰመራ፣ ሀረማያ፣ አዳማ ሁሉን ዲላ እንዳልኳችሁ ዲላ በጣም እንደዚሁም ወልቂጤ፣ ወላይታ ሶዶ፣ አርባ ምንጭ ብዙ ተማሪ ከሁሉም የኢትዮጵያ ክፍል የሚባሉ እንግዲህ ምንታችሁ በጣም ጥያቄም እየጠየቃችሁ ነው። ኮሜንት ላይ ምናምን እያየሁ ነው ምን ያህል እየተዘጋጃችሁ እንደሆነ ያሳያል። አይ ሆፕ ጥሩ ውጤት እንደምታመጡ ተስፋ አደርጋለሁ። ፈተናው አሪፍ ይሆናል ብዬ እነዚህን ጥያቄዎች በደንብ የምትሰሩ ከሆነ የምር በደንብ የመስራት እድላችሁ አይደለም ከ50 ላይ በደንብ ጥሩ ውጤት እንደምትሰሩ አይ ሆፕ ተስፋ አደርጋለሁ። በዛ መልኩ እናንተ ደግሞ ሳትዘናጉ በቀሪ ቀናት በተለይም ከጥያቄ ላይ ፎከስ አድርጋችሁ ጥያቄዎችን መስራት ከሌሎች ቴንሽኖች ሌሎች ከሚረብሻችሁ ነገሮች በተቻለ መጠን ለሌላ ጊዜ ፖስትፖን ማድረግ ስለሚቻል ከፈተና በኋላ ይደርሳል። ኦኬ እንጀምር። እንደዚህም ቪዲዮዎች ደግሞ ሲረዝሙባችሁ በተቻለ መጠን በፍጥነት ከ1.5 በላይ አድርጋችሁ እንደው እስከ 2 እንደየዝግጅታችሁ በደንብ ጊዜያችሁን እንዳይባሉ በፍጥነት ቪዲዮዎችን ማየት ያ ደግሞ ታይም ኮንሰምፕሽን የታይማችሁን በደንብ ነው የሚያደርግላችሁ። እንጀምር። the first question is የመጀመሪያው ጥያቄ የሚሆነው what was the primary goal behind the establishment of the League of Nations after World War I? A promote economic development, B enforce colonial rule, C maintain world peace through peaceful dispute resolution, D establish a global military force. ሊግ ኦፍ ኔሽን ከመጀመሪያው ዓለም ጦርነት በኋላ ዋና ምክንያት ሜንቴን ወርልድ ፒስ ሰላምን ለማምጣት ነው። ፊውቸር ላይ የሚመጡ ችግሮች ካሉ ክራይሶች ካሉ ዲስፒቶችን
ፒስፉሊ በማማከር ሊሆን ይችላል ወይም በማግባባት ሊሆን ይችላል። ዳኝነት ወይም ጁዲሻል የዓለም አቀፍ ፍርድ ቤት ምናምን ይባላሉ። እነሱ የተለያዩ ፕሮሲጀሮችን በመመልከት ጀጅመንት የሚያስፈልግባቸው ነገሮች ላይ ውሳኔ ይሰጣሉ። የተለያዩ ዳኝነት ወይም አርቢትሬሽን ወይም ካውንስሌሽን ካስፈለገም ብቻ ኢንተርናሽናል ክራይሶች ከተፈጠሩ ያንን ዓለማትን በአጠቃላይ ሰላማዊ ከመፍጠር አንፃር ፒስፉል ዲስፒዩት ሪዞሉሽን እንዲኖር ነው ፕራይመሪሊ ሊግ ኦፍ ኔሽን የተመሰረተው የነበረው። ነገር ግን በብዙ መልኩ ፌል አድርጓል። ለሰከንድ ዋን በብዙ ምክንያቶች ነው ፌል ያደረገው። እነሱን አይ ቲንክ ተማራችኋል። በጥያቄዎችም እንመለስ እያልን እናስታውሳቸዋለን። The second one, who played a key role in founding the League of Nations through the proposal of 14 points? A. Winston Churchill. B. Vladimir Lenin. C. Woodrow Wilson. D. Franklin Roosevelt. ማን ነው? ለምሳሌ ውድሮ ዊልሰን ነው የአሜሪካ ፕሬዝዳንት የነበረው። ውድሮ ዊልሰን በጣም ትልቅ አስተዋጽኦ በሊግ ኦፍ ኔሽን መመስረት ላይ ትልቅ በተለይ 14 ነጥቦችን በተለይ መጨረሻው በጣም ኢምፖርታንት ነበር። ለዛ ለሊግ ኦፍ ኔሽን መመስረት ትልቅ አስተዋጽኦ ያደረገው ውድሮ ዊልሰን። ነምበር 3, what major mistake did Britain and France make the Munich conference? At the Munich conference, A. They refused to negotiate with Hitler. B. They allied with the USSR against Hitler. C. They invaded Czechoslovakia. D. They allowed Hitler to annex the Sudetenland. የትኛው ነው ስህተት? በሙኒኩ ስምምነት ስህተት ሰርቷል ከሚባል መታችሁ they allowed Hitler to annex the Sudetenland. የሱደትላንድ ወደ ቼኮስሎቫኪያ የቀድሞዋ የፈረሰችው ቼኮስሎቫኪያ ድንበር አካባቢ የነበረ እንትን ነው። ያንን ብሪቴን ግን በተወሰነ መልኩ የጀርመን ተናጋሪዎች የነበሩበት ቦታ ስለነበር ብሪቴን እና ፈረንሳይ ያን እንደመለማመጥ አይነት ሆኖ ሂትለር ያቀረበውን እንደ ፍቃድ አይነት ሱደትላንድ እንዲያጠቃልል ፍቃዳቸው ትልቅ ስህተት ነበር። ያን ምን ሰጠው የልብ እንዲያገኝና ይበልጥ ማስቆም ሳይሆን ይበልጥ ኤክስፓንሽኑን እንዲያስፋፋ ካደረገበት ፋክተር ያ እንደ ድክመት በሙኒኩ የብሪቴን እና ፍራንስ ድክመታቸው ተደርጎ ተወስዷል። Number 4, why didn't Britain and France act effectively against Mussolini's invasion of Ethiopia? A. ለምንድን ነው ብሪቴን እና ፈረንሳይ effectively act ያላደረጉት በሙሶሊኒ ኢትዮጵያን በሚወር ጊዜ? A. They feared war with the League of Nations. B. They feared pushing Mussolini into alliance with Hitler. C. They supported Italian expansion. D. They lacked military resources. የትኛው ነው መልሳችን? They feared pushing Mussolini into alliance with Hitler. ብሪታንያ እና ፈረንሳይ በደንብ እንትን ፑሽ ወይ ኦፖዚሽን ወይ ብንቀረነው ብንጫነው ሙሶሊኒ ወደ ሂትለር ይጠጋል። ያ ደግሞ አደገኛ መስሎ ስለታያቸው እንትን በመፍራት ግን ያ ነገር ለሱ የልብ ሰጥቶት ሌሎች ትንኮሳዎችን የበለጠ እንዲያደርግ እንጂ እንትን ከማለት አላገደው። ሰማታችን ቢ ነው። 5, what happened immediately after Hitler became chancellor?
A. He called for new election to increase Nazi power. B. He banned all opposition parties. C. He dissolved the army. D. He declared war on France. ሂትለር ወደ ስልጣን ወይ ቻንስለር እንደሆነ ምንድነው ያደረገው? The answer should be እንሳችን የሚሆነው A. He called a new election to increase Nazi power. ምርጫ ነው ማጆሪቲውን ለማሸነፍ ምርጫ ነው ያደረገው። በተለይም ሪስቴት ፋየር እና ክራክዳውን እነዚህ ኮሚኒስቶችን በጣም እንትን ነበር በአገነስት በእነሱ ላይ እንዲሆነ በከፍተኛ ሁኔታ እንዲያገዘው ያን ያስችሎታል። ሙሉ ቁጥጥር እንዲኖረው ከዛም ብሶ ደግሞ በአጠቃላይ ስልጣን ዲክታተር እንዲሆን አስተማማኝ ይሆናል። What triggered the start of open war between Japan and China in 1937? A. The fall of Manchuria. D. The League's condemnation of Japan. C. Japan aggressive expansion after conquering Manchuria. D. Western intervention in East Asia. የትኛው ነው ማለት ነው? አሁንም ሲ ጃፓን አግሬሲቭ ኤክስፓንሽን አፍተር ማንቹሪያ ጃፓን ማንቹሪያን 1931 ላይ ከወረረች በኋላ ምንድነው የጨመረላት? በቃ ወረራ ነው የጨመረላት ወደ ሙሉ በሙሉ እንትን በ1937 ደግሞ ሙሉ ከ6 አመት ምናምን በኋላ ሙሉ ወረራ ቻይና ላይ እንድታካሄድ ያም አንድ ሊግ ኦፍ ኔሽን በደንብ እንትን አላላት ደካማ ውሳኔዎች አንድ ከሚጠቀሱት ውስጥ በዚህ ኬዝ የሚነሳ ነው። ሪስፖንሱ ብዙም እንትን አላለም ብዙም አጥጋቢ አይነት ምናምን ስላልነበረ ጃፓን በቃ ብዙም እንደ ትልቅ ተቋም አሁን እንዳለው ልክ የዩናይትድ ኔሽን አሁን ኦልሞስት የይስሙላ ድርጅት እየሆነ ዩናይትድ ኔሽን መግለጫ ከማውጣት ምናምን ያለፈ ስልጣን የለው። ኢቨን ብር የሚለምን ማለት የእርዳታ የሚሰጡ ሀገራት ትራምፕ ወደ ስልጣን ሲመጣ ብር ቀንሳለው ዩናይትድ ኔሽን አልደግፍም ምናምን ሲል ደስ ከሀገራት የሚሰበሰቡ ገንዘቦች ስለሆኑ የሚንቀሳቀሰው ላይ ኤፌክቲቭሊ ስራው የሚሰራል። ለምሳሌ የጋዛ የእስራኤል ፓለስቲን ጦርነትን ማስቆም አልቻለም። እንደገና ዩክሬን ራሽያ ላይ ጀስት መግለጫ ብቻ ነው እንጂ የሚያወጣው ኤፌክቲቭሊ አክሽን መውሰድ የማይችልበት ደረጃ ደርሷል። አሁን ያን እንደዛም ነበር ዩናይትድ ሊግ ኦፍ ኔሽን ከመፍረሱ በፊት ያን ያህል እርባና ቢስ አይነት ተቋም ሆኖ ነበር። Number 7, how did Hitler justify his annexation to Austria in 1938? A. Austria was already under Nazi rule. B. It was military response to an attack. C. Austria voted unanimously to join Germany. D. He claimed all German-speaking people should unite under one Reich. የትኛው ነው ክሌም ያደረገው ሂትለር እንደ ጀስቲፋይ ለማድረግ ሞክሯል? He claimed all German-speaking people should unite under one Reich የሚለው ሂትለር ይሄ ዩኒየን ምንድነው በጀርመንኛ የራሱ ቋንቋ አለው ከኦስትሪያ ጋር መፍጠሩ የጀርመንን አንድነት ያመጣል ብሎ እንትን ክሌም ያደረገው ግን ያ ቨርሳይስ ስምምነትን ቨርሳይስ ላይ ተስማሙትን ስምምነት የሚጣረስ ነበር። ያ ግን ብዙም ኢንተርናሽናሊ ትልቅ ሬዚስታንስ አልገጠመውም። እሱ እንደፈለገ እንትን በሚያደርግ ጊዜ በተለይ እነ ፍራንስ እና ዩኬ ያን ያህል ሬዚስታንስ ኮንሲኩዌንስ ሌላ ነገር ይመጣል የሚል ፍራቻ ወይም ስጋት ማለት ነው
Number 8, what was the League of Nations response to invasion of Ethiopia? A. Military intervention. B. Condemnation and the sanction. C. Total silence. D. Declaration of war. በተወሰነ ኮንደምኔሽን እንደ ሳንክሽን ነበር ቢ ነው የሚሆነው። ሊግ ኦፍ ኔሽን ጣሊያንን በመግለጫም ጀስት ኮንደምን እንትን ብሎ ነበረ። በተጨማሪም ሳንክሽኖችን የተለያዩ ማዕቀቦችን ለመጣል ሞክሯል። ያ ግን የሱን ደካማ ጎን እንጂ ሙሶሎኒን ደካማነቱን ምንም ማድረግ እንደማይችል አሳየ እንጂ ሙሶሎኒን ማስቆም አልቻለም። ያ ኢንፌክቲቭ መሆኑን እሱ ሳንክሽንም ኮንደምኔሽንም ሊያመጣ አልቻለም። Number 9, what did the use of poison gas by Italy in Ethiopia show? A. Italy followed international law. B. Italy violated treaties without facing real consequence. C. The League's enforcement power was strong. D. Ethiopia used illegal weapon first. Italy violated treaty without facing real consequence. አደገኛ ማስተርድ ጋዞችን ተጠቅማ ነበረ በ1925 ያ የተከለከለ የነበሩ ጋዞችን ማለት ነው። ያ ደግሞ ሊጉ ውድቀት በደንብ አድርጎ ምንም የማለ ኢናቢሊቲውን በቃ በአጠቃላይ ኢንተርናሽናል ሎው ሲጣሱ ስምምነቶች ሲጣሱ ጀስት ቆሞ ከመመልከት ሌላ የተለየ ነገር ማድረግ እንደማይችል ያሳየበት ነበር። Then what was Hitler's final act before the outbreak of the Second World War? E. Withdrawal from the League of Nations. B. Reoccupation of Rhine-Island. C. Signing the Munich Agreement. D. Occupation of Czechoslovakia and Myanmar. ምንድን ለመጨረሻ እንግዲህ ወይ ፋይናል አክቱ ከሁለተኛው ዓለም ጦርነት ከመፈንዳቱ በፊት ያደረገው ሂትለር should be መሳችን የሚሆነው occupation of Czechoslovakia እና ሚያንማርን መውረሩ ነው። ከሙኒክ ስምምነት በኋላ ሂትለር ያን ቃል ኪዳን ያን አግሪመንት በመጣስ የቀረውን የቼኮስሎቫኪያን በማውረር እና ሜሜልን በማውረር በቃ እንደማይቆም ኦር በጣም ኤክስፓንሽኒስት በጣም አግሬሽን እንዳለው ተንኳሽ ምንድነው አግሬሽን ጸባጫሪ ወይም በጣም ኤክስፓንሽኒስት ፍላጎቱን ያሳየበት ክስተት ነበረ በተለይ በሁለተኛው ዓለም ጦርነት ከመጀመሩ በፊት። 11. What was Nazi propaganda more effective during the Great Depression? A. People were desperate and easily influenced. B. The Nazis had more money than other parties. C. Communists supported them. D. Propaganda was broadcast internationally. የናዚ ፕሮፓጋንዳ በጣም በተለይ ብሔርተኝነትን ከመቀስቀስ አንፃር በጣም ኢምፖርታንት ነበረ። በተለይም የሚጠቀሰው በተለያዩ እንትኖች ፖስተሮች፣ ጋዜጣዎች እንደዚሁም በየመንገዱ ባሉ እንትኖች ላይ በተለይ ጁሾች አይሁዳውያንን እነሱ እኛ እየደየን እኛ ኢኮኖሚካሊ በጣም እንትን እያሉ እነሱ ግን ሀብት ላይ ሀብት እየጨመሩ ነው እነዚህ ሰዎች ከሀገራችን እስካልጠፉ ድረስ የሚል እሳቤ በህዝቡ ዘንድ በጣም የነሱ ሀብታቸውን በደንብ የሚገልጽ የጀርመኖችን ሀብት እየበዘበዙ እንደሆነ ምናምን የሚገልጽ በተለይ በጋዜጣዎች በምናምን በከፍተኛ ፕሮፓጋንዳዎች ይሰሩ ነበር። ያ ደግሞ የናዚ እሳቤን በደንብ ያገነነ ሁኔታ ፈጥሯል።
መልሳችን ፒፕልስ ዲስፕሬት ኤንድ ኢዚሊ ኢንፍሉዌንስ እንዲሆኑ አስችሏቸዋል። በኢኮኖሚክ እየኖሩት ነው፣ በጣም እየተቸገሩ ነው፣ ስትራግል እያደረጉ ነው። ያ ደግሞ እዛ ላይ ጋዝ እንደ መጨመር ነው የሆነው። እነሱ የሚለቋቸው ሜሴጆች በተለይ ከአይሁዳውያን ጋር እነዚህ ሰዎች ከሀገራችን መጥፋት አለባቸው ምናምን አይነት እሳቤ በደንብ እንዲገን ያደረገ ፕሮፓጋንዳ ነበር። ኮመንታችን why did Japan withdraw from the League of Nations? ለምንድነው ጃፓን ከሊግ ኦፍ ኔሽን የወጣችው? A. It formed an alliance with Germany. B. It was attacked by China. C. The League condemned its conquest of Manchuria. D. It no longer needed League membership. The League condemned its conquest of Manchuria. ጃፓንን ሊግ ኦፍ ኔሽን ከወቀሰ በኋላ ማንቹሪያን ስለወረረች ጃፓን ምንድነው ያደረገችው? ያን ኮንደምኔሽን ኦር ክሪቲሲዝም ትችቱን እንትን በማለት ሙሉ በሙሉ ወጥቻለሁ ብላ አሳወቀች ማለት ኦፊሻሊ። ጃፓን ከኮንደምኔሽኑ በኋላ ዊዝድሮ አደረገች። ያ ደግሞ ጀስት ኮሌክቲቭ ሴኩሪቲን እንትን በማለት ጀስት ተቋሙም እየደከመ ስለመጣ ያን ያህል ለምን ኮንደምን አደረገኝ አይነት ነገር ነው። 13 how did Hitler treat communist influence after taking power? A. He suppressed it with arrest propaganda. B. He made peace with communists. C. He invited them into his cabinet. D. He allowed them to run in election. መልሳችን A. Hitler he suppressed it was arrest and propaganda. ሂትለር ኮሚኒስቶችን በጣም ታርጌት አድርጎ ልክ የሀገሪቷ ዋና ጠላቶች እነሱ እንደሆኑ እነሱም በከፍተኛ ሁኔታ እንደዚሁ ሬጅ ስቴጅ ፋይርን በደንብ ብሌም ይወቅት ነበረ። ያም ስልጣኑ በደንብ እነሱን እንደ ጠላት እንትን ማለቱ ብዙ እንዲያስራቸው እንቅስቃሴዎቻቸው ላይ በጣም እንዲታቀቡ ምናምን በከፍተኛ ሁኔታ አድርጓል። 14 what tactic did Hitler use in main camp to manipulate public opinion? A. Claiming that a big lie is more believable than a small one. B. Writing peaceful diplomatic strategies. C. Promoting democracy. D. Denying the Holocaust. ምንድነው? ምን አይነት ታክቲክ ነው? A. Claiming that a big lie is more believable than a small one. ሂትለር ትልቅ ውሸት ሞር ኮንቪንስ ያለ ወይም ይታመናል፣ አብዛኛውን ያሳምናል ከትንሿ ይልቅ ትልቁ ውሸት በደንብ ያሳምናል ብሎ የያዛቸው ፕሮፓጋንዳዎች ሞር ሳፖርት ድጋፍ እንዲያገኝ አስተውሏል። 35 why did Stalin agree to the Nazi-Soviet pact in 1939? A. He admired Hitler. B. He feared Poland. C. To gain time and secure influence in Eastern Europe. D. To avoid fighting the British. የትኛው ነው መልሳችን? to gain time ጊዜ ለመግዛት and secure influence in Eastern ምስራቅ አውሮፓ ያለው ስታሊን
ያን ፓክት ወይ ያን አግሪመንት ምናምን እንደ ጊዜ ለመግዛት ነው የተጠቀመበት። ዩኤስኤስአር ጦሩን የሶቪየት ህብረት ጦርን ለማደራጀት ለማጠናከር ጊዜ ስለሚያስፈልገው ያን እንደ ጊዜ መግዣ ተጠቀሙ። በተጨማሪም ኢስተርን ምስራቅ አውሮፓ ላይ ያለውን እንትን ሞር ሴኩር ለማድረግ ተጽዕኖውን ሞር እንትን ለማለት እንደዚህ ፖላንድም እንደዚህ በአጠቃላይ እንደዚህ ባልካን ሀገሮች ባልቲክስ አካባቢ በአጠቃላይ ኢስተርን ዩሮፕ አካባቢ ያለውን ኢንፍሉዌንስ ሞር ፈልጎት እንደ ጊዜ መግዣነት ፖላንድንም ጨምሮ ማለት እንደዛ ነው የፈለገው። 16 why didn't Britain and France support USSR's early anti-German alliance proposal? ለምንድን ነው ያልተቀበሉት የዩኤስኤስአርን ብሪቴን እና ፍራንስ ድጋፍ ያደረጉት? and they supported Germany's goal. B they distrust the USSR and feared provoking war. C they were militarily weak. D they wanted peace with Hitler. መልሳችን ዲስትረስት ነው፣ እምነት ማጣት ነው። ብሪቴን እና ፈረንሳይ ኮሚኒስት የሆነውን የሶቪየትን ለማመን ስላልቻሉ ነው በዋናነት። እንደዚሁም ያን ከስታሊን ጋር ሞር እንትን መሆናችን ማበራችን ምናምን ልክ ጦርነት ለመቀሳው ፕሮቮኪንግ ዋር ወይም ጠብን ለማጫር ይሄ አግሬሽን አድርጎ ስላሰቡ ያ ደግሞ ሂትለር ለሂትለር እንትን ይሆነዋል በሚል ግን ሂትለር ደግሞ ሞር ናዚ ሶቪየት ፓክትን እንዲፈጥር ደግሞ አስችሎታል። መልሳችን ቢ ዲስትረስት ነው በዋናነት። 17 what did the Rome-Berlin Axis and the anti-Comintern Pact demonstrate? A that Italy was abandoning war. B formation of fascist military alliance. C that the USSR was now allied with Italy. D the France which led the new bloc. የትኛው ነው መልሳችን? ቢ ነው የሚሆነው። በተለይም የሮም በርሊን አክሰስ እና አንቲ ኮሚንተርን ፓክት 1936 ላይ ያ ጣሊያንን፣ ኢታሊን፣ ጀርመንን እና ጃፓንን እንደ የፋሲስት ብሎክ የፈጠረው ያ ለዓለም ስጋት በከፍተኛ ሌላ ዓለም አዲስ እንትን እየመጣ እንደማሰወር የዓለማችን ሰላም እየተናጋ ወይም እንደ ጠባጫሪነት በደንብ እየተበራከተ እንዲመጣ አድርጎታል ማለት ነው። 18 why was the occupation of Rhineland by Germany in 1936 significant? የሚሆንበት ጀርመን ሪንላንድን በ1936 ስትወር ኦኩፓይ ስታረግ ያ ምንድነው ሲግኒፊካንቱ? it resulted in the World War immediately. World War II ማለት B it led to the fall of Weimar Republic. C it showed Hitler military weakness. D it violated the Treaty of Versailles without opposition. መሳተን clearly it violated Treaty of Versailles ስምምነትን በግልጽ እየተጣረሰ ነበረ። ምንም ዲሚሊታራይዝ የተደረገችውን ሪንላንድን ሂትለር እንደገና ኦኩፓይ በሚያደርግ ጊዜ የትሪቲ ኦፍ ቨርሳይለስ በግልጽ ተሷል። ያኔ ብሪቴንና ፍራንስ አሁንም እንትን በማለት ምንም ሊያደርጉ አልቻሉም። ይሄን ነው ያኔ አሁንም ሂትለርን እነሱ ማባበላቸው ምንም ሊፈይድ አልቻለ። ሂትለር ይበልጥ አግሬሽን ውስጥ ወይም ጠባጫሪነቱ ይበልጥ እየበዛ የመጣ። what happened after Hitler annexed Sudetenland
A. He stopped expansion. B. He allied with the USSR. C. He broke promise and took over the rest Czechoslovakia. D. He invaded France. የትኛው ነው መልሳችን? ላንድን ሂትለር ካጠቃለ ወይ አኔክስ ካረገ በኋላ he broke promises and took over the rest ቼኮስሎቫኪያ ሂትለር የሙኒክ ስምምነትን በመጣስ የቀረውን የቼኮስሎቫኪያን እንትኖች መውረሩ ምንም በቃ ምንም እነሱ እንትን የሚሉት ነገር እንደማያስቆመው መለማመጣቸው በቃ ይበልጥ አግሬሽን በአጠቃላይ በተለይ እንግሊዝና ፈረንሳይ ያደረጉት ማባበል ውጤት እንዳላመጣ ፌል እንዳደረገ ማሳያ ተደርጎ ይወሰዳል እና ሂትለር ደግሞ ትረስት ማድረግ እንደማይቻል እሱን ማመን ዋጋ እንደሚያስከፍል አንድ ያሳየ ክስተት ነበረ። Thinking what was the most direct result of Nazi-Soviet Pact? Direct result of Nazi-Soviet Pact. A. Hitler joined the League. B. Stalin was overthrown. C. France invaded Germany. D. Poland was partitioned between Germany and the USSR. የናዚ-ሶቪየት ፓክት ዳይሬክት ሪዛልቱ ምንድነው የመጣው? ሁለቱም እንዲስማሙ ነው። ፖላንድን በሚስጥር ምስራቃዊት አውሮፓን ለመከፋፈል ነው። ኢስተርን ዩሮፕን ለመከፋፈል በአንድ የዓለም ጦርነት ከመጀመሩ ከጥቂት ወራት በፊት 1939 ላይ ያኔ ወዲያውኑ ጀርመን በቃ ይሄ ኢሚዲየት አይነት ኮዝ የፈጠረ ከዛ በኋላ ጀርመን ፖላንድን በምዕራብ ወረረች። ዩኤስኤስአር ደግሞ በዚህ በኩል በምስራቅ በኩል መወረረች። ያ የሁለቱ የዓለም ጦርነት ጅማሬ ሆነ ማለት ነው። 1939 ላይ What condition in Germany allowed Hitler to become chancellor in 1933? A. A political bloc and economic crisis. B. Nazi majority in parliament. C. Popular support from all parties, political parties. D. Military coup. ሂትለር ወደ ስልጣን ወይ ቻንስለር እንዲሆን ያደረገው ምክንያት ፖለቲካል ዴድ ብሎክ እና ኢኮኖሚክ ክራይሲስ የሚለው ትክክለኛ መልስ ነው። ታላቁ ዲፕሬሽን ወይ ግሬት ዲፕሬሽን የሚባለው የነበረበት ወቅት ጀርመን በከፍተኛ በብድሮች ምናምን ፖለቲካል ደግሞ ዴድ ብሎክ የነበረበት የጀርመን ኢኮኖሚ በጣም የወረደበት ፕሬዝዳንቱም ሂትለርን ሄደንበርግ ላይ ፕሬዝዳንት ሄደንበርግ ሂትለርን ለቻንስለር መንግስቱ እንዲመራና የናዚ ማጆሪቲውን እንትን እንዲል ያስችል ሁኔታ ፖለቲካል ዴድ ብሎክ እና ኢኮኖሚክ ክራይሲስ ናቸው። How did the Nazis secure more power after the Reichstag fire in 1933? A. By declaring martial law. B. Through winning a civil war. C. By accusing communists and suspending civil rights. D. By merging with the military. It will not anyone. Answer should be C. By accusing communists and suspending civil rights. ስለዚህ በዚህ ከሬጅስቴጅ ፋየር በኋላ 1933 ስልጣኑ ሞር እንትን ሊል ያስቻለው በከፍተኛ ሁኔታ ኮሚኒስቶችን ይወቅስ እና ኮሚኒስቶችን እንዲገለሉ ያደረግ ነበር። በከፍተኛ ሁኔታ እነሱን ያስር ነበረ። ይሄ ሲቪል የሚባሉ መብቶቻቸውን ይገፍ ነበረ። ያ ብዙም ተቃዋሚ እንዳይኖረው እና የናዚ እሳቤ በጣም ቦታ እንዲያገኝ ከሬጅስቴጅ በኋላ በጣም እንዲገንና እሱንም በኋላ ዲክታተርሺፕ እንዲሆን ያደረገ ሁኔታ ነው። What
was a major factor that led to the rise of fascism in Italy after World War I. A. Economic crisis and political instability. B. Victory in the war. C. Treaty of Versailles support. D. Communist control of government. ዋና ምክንያት ፋሲዝም ከአንደኛው ዓለም ጦርነት በኋላ እንዲገን ወይም ከፍ እንዲል ያደረገው ምክንያት በተመሳሳይ ኢኮኖሚክ ክራይሲስ እና ፖለቲካል አለመረጋጋት ኢንስታቢሊቲ ከድህረ ጦርነት ድህረ ፖስት ዋር በኋላ ኢኮኖሚክ ዲፕሬሽን ነበር ከፍተኛ ሁኔታ ጣሊያንም ላይ ማለት ነው። ከፍተኛ ሰዎች ስራ ያጡበት ፖለቲካው ያልተረጋጋበት ጀስት የስሙላ አይነት እንትን ነው እንጂ የኔ ያህል የተረጋጋ ፖለቲካ አልነበራቸውም። ያ ደግሞ የፋሲዝም የዘረኛ የሆነ የፋሲዝም እሳቤ ወይ በጣም ብሔርተኝነት የተሞላበት የፋሲዝም እሳቤ በሙሶሊኒ በከፍተኛ ሁኔታ እንዲያድግና ስር መሰረቱን በደንብ እንዲጥል አስችሎታል። 24 Why did the German economy collapse in 1929? A. Inflation caused by overproduction. B. Treaty of Versailles enforcement. C. Global Great Depression after Wall Street crash. D. Communist revolution. የትኛውን የጀርመን ኢኮኖሚ ኮላፕስ በተለይ ከ1929 ላይ ኮላፕስ እንዲሆን ያደረገው አንሰርሽልቢ የዎል ስትሪት ግሎባል ግሬት ዲፕሬሽን ሲሉታችን ግሎባል ግሬት ዲፕሬሽን ሁሉም ዓለም ላይ ተፈጠረው በተለይ የዎል ስትሪት አሜሪካ ዎል ስትሪት ክራሽ ማድረጉ 1929 ላይ በአጠቃላይ ዓለም ላይ ግሎባል ኢኮኖሚክ ክራይሲስ ፈጥሮ ጀርመንም ላይ ጀርመን ደግሞ በከፍተኛ ሁኔታ እንድትጎዳ በተለይ ጀርመን ብዙ ብድር የአሜሪካ ምናምን ብድር ስለነበረባት በከፍተኛ ሁኔታ ኢኮኖሚ ኮላፕስ ገጥሟታል። 25 What event directly followed Hitler's failed coup attempt in 1923? A. Support Nazi victory in election. B. Hitler fleeing to Austria. C. Formation of brown shirts. D. Hitler's imprisonment and writing Mein Kampf. የሙኒኩ መልሳችን D ነው። Hitler's imprisonment and writing Mein Kampfን እንዲጽፍ የሙኒኩ እንትን አመጽ ነው የሚባለው ምናምን ያ ከከሸፈ በኋላ ሂትለር እንዲታሰር ነው የተደረገው። ያን ጊዜ በታሰረ ጊዜ ማይን ካምፕ የሚባለው ነው ያደገኛ የሱን እሳቤ እንትን ያለበት አይዲዮሎጂን በደንብ እንትን የገለጸበት እና የወደፊት እቅዱን ምናምን የጻፈበትን የማይን ካምፕ እንዲጽፍ አስችሎታል ማለት ነው። 26 Why did many Germans resign the Weimar Republican ሪዘንት ያደረጉበት ምክንያት A. Support for monarchy. B. Blame for signing the Treaty of Versailles and inflation. C. Failure to defeat communism. D. Alliance with Britain. ሪዘንት ኦር ሪጀክት ነው የሚባል እንደዛ ያደረጉት የዌይመር ሪፐብሊክን መልሳችን blame for signing the Treaty of Versailles and the inflation. ዌይመር በጣም ነው የተወቀሰው የትሪቲ ኦፍ ቨርሳይለስን በመቀበሉ እነዛ አስተዳደር ኢኮኖሚውን በደንብ አላስተዳደረም። በተለይም ከዋጋ ንረት ጋር የመጣውን ቀውስ መምራት ወይም ማስተካከል አልቻለም ተብሎ በጣም እንዲወቀስ አድርጎታል። 27 What event marked the official start of World War II? A. France declaration of war. B. Britain military mobilization.
C. Germany's invention of Belgium. D. Germany's invention of Poland. የትኛው ነው የሁለተኛው ዓለም ጦርነት መክፈቻ የሆነው? መልሳችን ጀርመኒ ኢንቬንሽን ኦፍ ፖላንድ። ጀርመን ፖላንድን በ19 ሴፕቴምበር 1 19 ቀደም እንዳወራ ነው ናዚና ሶቪየት በተስማሙት መሰረት ኢስት አውሮፓን እንትን ያለው ያ ፖላንድን ሂትለር ሲወር የሁለተኛው ዓለም ጦርነት ተጀመረ ማለት ነው። 28 What was the German Nazi Party private army called? የጀርመን ናዚ ፓርቲ ፕራይቬት የግል እንትኑ ምንድነው የሚባለው? ጌስታፖ፣ ወርማችን፣ ብራውን ሸርት፣ ብላክ ሸርት። የትኛው ነው መልሳችን? answer should be C. brown shirt በናዚ ፕራይቬት አርሚ ብራውን ሸርት ይባላል። በዋናነት እነዚህ ከእንትን የተመለሱ እነዚህ ብራውን ሸርት የምንላቸው የሚባሉት በዋናነት ቬትራኖች ናቸው። ቬትራን ማለት ምንድነው? ከሌሎች በጣም ልምድ ያላቸው ከሌሎች ውጊያዎች የተመለሱ የውጊያ ተመላሾች እና በጣም ልምድ ያላቸው ሰዎች እነዚህም ስትሪት ፋይተሮች ነበሩ። በዋናነት በተለይም የናዚን እሳቤ የሂትለርን የናዚ እሳቤ በደንብ የተቀበሉና ያን የሚደግፉ ነበሩ ሰው ፕራይቬት አርሚዎች ብራውን ሸርት ተብሎ ነው የሚታወቁት። 29 What term did Mussolini use to describe his political ideology? political ideology ምን ብሎ ነው የገለጸው ሙሶሊኒ? A. communism, B. nationalism, C. totalitarianism, D. fascism. የትኛው ነው? ሙሶሊኒ ፋሺዝም ዲ ነው መልሳችን። የፋሲስ የሚለው ከሌላ የሮማን ወርድ ሲምቦል የነበረ ነው። ዩኒቲ ወይ አንድነትን የሆነ ሴንትራላይዝ የሆነ ፓወርን ማዕከላዊ የሆነ ስልጣንን ምናምን የሚገልጽ ቃል ከዛ ወስዶ ነው ከሮማን ቃል ሲምቦል ነው የተጠቀመው። ይህ መልሳችን። 30 Why was the Ruhr region occupied by French troops in 1923? ለምንድን ነው ፍሬንች ያን አካባቢ እንደገና ማለት ኦኩፓይድ ያደረገችው በ1923 ላይ? A. Treaty of Versailles enforcement, B. Germany failed to pay war reparations, C. communist rebellion, D. expansion of French territory. የት ነው መልሳችን? ለምንድን ነው ፍሬንች ትሩፖች ወታደሮች 1923 ላይ answer should be Germany failed to pay የካሳ የጦርነት ካሳውን ለመክፈል ፈቃድ ሪፓርሽን ወይ ዋር ሪፓርሽኑን መክፈል ስላቃታት ነው። እንደገና 1923 ላይ ከፍተኛ የሆነ በፍሬንች እንትን የተጣለበትን ያን መክፈል ከፍተኛ ገንዘብ መክፈል አልቻለችም በኢኮኖሚክ ክራይስ ምናምን። በዛ ምክንያት እንደገና የፍሬንች እንትኖች ቦታውን እንትን ብለዋል ወይ ቦታውን ተቆጣጥረዋል ማለት ነው። how did the German government respond to 31 What was Hitler's main message in Mein Kampf? የሂትለር ዋና ሜሴጅ የነበረው
31 the German government how did the German government respond to her occupation እንዴት ነው ምላሽ የሰጠው? A call for international mediation, B printed more money causing inflation, C invaded France, D appeal to the League of Nations. የጀርመን ምላሽ ምን ነበረ? ሮኸር ፈረንሳይ እንትን ስትል ምላሽ የነበረ መልሳችን B printing money ፍራንስ ጀርመን ሮኸር ኢንዱስትሪያል ኤሪያ ስለነበረ በጣም ወሳኝ አካባቢ ስለነበረ ጀርመን ያን ማድረግ ሳትችል ሲቀር መክፈል ሳትችል ሲቀር ምንድነው ያደረገችው? ፕሪንት ብዙ ገንዘቦችን ፕሪንት አደረገ። ያ ደግሞ ኢንፍሌሽን ፈጠረ በከፍተኛ ሁኔታ። ገንዘብ ዝም ብሎ በሚታተም ጊዜ ኢንፍሌሽን ይፈጠራል። ምክንያቱም የገንዘብ የመግዛት አቅም ኢኮኖሚክስ ላይ እንደምታውቁት የመግዛት አቅሙ እየተዳከመ ይመጣል። ያ ደግሞ ኢኮኖሚ ክራይሲስን ወይም ኢንፍሌሽንን የዋጋ ንረትን ስለሚጨምር ሳልሲቱ what was Hitler's main message in Mein Kampf? ዋና ሜሴጁ A love and unity among Europeans, B respect for the Treaty of Versailles, C abandonment of military force, D German Russia superiority and revenge. Mein Kampf ላይ ዋና ሜሴጅ የነበረው D Russian superiority and revenge በቀል ነው በዋናነት ፕሮሞት ያደረገው በሜን ካምፕ ላይ የጀርመንን የበላይነት እነዚህ ቅድም እንዳልኳቸው አይሁዶችን በከፍተኛ ሁኔታ በመውቀስ የነሱ ሀብት ነው እነሱን እንትን እያሉ የበዘበዙን እኛ እየደህየን ነው የሚለውን የኮሚኒስት ደግሞ ያለፉ ውድቀቶችን ምናምን እያነሳ ለኤክስፓንሽን ለወረራ ለበቀል የበላይነትን እሳቤ ነው በዋናነት ያቀረበ። እንዴት ነው 33 how did Mussolini come to power in Italy in 1922 የሚለው እንዴት ነው ሙሶሊኒ ወደ ስልጣን የመጣው በ1922 ነው? A appointed prime minister after March on Rome, B elected landslide vote, C overthrew the king, D support through communist alliance. በመልኩ ነው ሙሶሊኒ ወደ ስልጣን የመጣው? appointed prime minister ሆኖ ከማርች በኋላ ኪንግ ቪክተር ኢማኑኤል ሶስተኛ ሙሶሊኒ እንደ ጠቅላይ ሚኒስትር የሀገር ውስጥ እርስ በርስ ጦርነትን ከማስቀረት ሲቪል ዋር ኮንፍሊክት እንዳይነሳ ከማለት አንጻር ያን ለማስቀረት ጠቅላይ ሚኒስትር አድርጎ ነው የሾመው። ምንም እንኳን ያን ያህል እንትን ባይኖረው ጀስቲስ ሙላ መንግስት የነበረ ቢሆንም ግን ጀስት ሲመጣ ሙሶሊኒ ወደ ስልጣን ግን ሙሶሊኒ ሲመጣ አሳዛኝ ነው ጀስት እንደ ጠቅላይ ሚኒስትር ሆኖ ነው የተሾመው። 34 why was Hitler able to rise in popularity after 1929? A Weimar military reform and B public support for Jewish policies, C economic collapse and mass unemployment, D victory in First World War. የትኛው ምክንያት ነው በጣም ፖፑላር ሂትለር እንዲሁም በ1929 ያደረገው ፋክተር ወይም ሁኔታ የፈጠረው obviously the economic collapse and mass unemployment ጀርመን የገጠማት ከፍተኛ የግሬት ዲፕሬሽን ምክንያት ዎል ስትሪት የአሜሪካው በከፍተኛ ሁኔታ እንትን ማለቱ ክራክ ማድረጉ እንደዚሁም የአሜሪካን ኢኮኖሚ እንደዚሁም ከፍተኛ ዕዳ የነበረባት ጀርመን የአሜሪካ በተለይ የአሜሪካ ዕዳ ነበረባት ያ በከፍተኛ ሁኔታ ኢኮኖሚ ኮላፕስ እንደዚሁም ከፍተኛ ሁኔታ ሰራተኝነት እንዲበዛ ያን ሁኔታ የፈጠረበት ነበር። ያ ደግሞ ለሂትለር ጥሩ መንገድን ከፍቷል
ብሔርተኝነትን የናዚን እሳቤን በደንብ እንዲቀነቀን እንደዚሁም ቃል ፕሮሚስ እንዲገባ የጀርመንን ኢኮኖሚ ለማገገምና የጀርመንን ታላቅነት ለመመለስ ፕሮሚስ እንትን ሞር ፖፑላር እንትን ታዋቂነቱ እንዲጨምር ያደረገ ሁኔታ ፈጠረ። 35 which factor most significantly contributed to the high civilian casualties in World War II ያን የፈጠረው ከፍተኛ የሰብአዊ እልቂት እንዲኖር እንዲከሰት ያደረገው በሁለተኛው የዓለም ጦርነት ጊዜ ዋነኛ most factor ተደርጎ የሚወሰደው air raids, starvation and disease, B naval blockades, C guerrilla warfare, D economic sanction የትኛው ነው? air raids, starvation and disease ከፍተኛ ሁኔታ በተለይ በወረራ በተያዙ አካባቢዎች ላይ የነበረው ከፍተኛ የአየር ድብደባዎች እንደዚሁም ረሃብ ጦርነቱ ሲሆን የምግብ እጥረት ያጋጠመው እንደዚህ በሽታ ሰዎችን በአግባቡ የጤና እንክብካቤ ሕክምናም የሚያገኙበት ሁኔታ አይኖርም። የብሌን ወረራ እንደዚህ ጦርነት በሚኖር ያ ከፍተኛ ሁኔታ በሁለተኛው የዓለም ጦርነት ላይ የሰብአዊ እልቂት ወይም ሰዎች በከፍተኛ ሁኔታ እንዲሞቱ ምክንያት የሆኑ ምክንያቶች ተደርገው ይወሰዳል። 36ኛ what was the main objective of the non-proliferation treaty of 1968? A. disarm all nuclear powers, B. promote peaceful nuclear energy, C. prevent the spread of nuclear weapons, D. ban atomic bomb testing. ዋናው ዓላማ የነበረው የነን ፕሮሊፌሬሽን ትሪቲ 1968 ላይ ተስማሙት። ዋና ዓላማ የነበረው prevent the spread of nuclear weapon የኒውክሌር መሳሪያ ካሁን በኋላ እንትን እንዳይስፋፋ ሀገራት አሁን እስካሁን ከያዙት ውጪ ወይም እስካሁን ቀደም ብሎ ከነበራቸው የኒውክሌር መሳሪያ ውጪ አዳዲስ ኒውክሌር መሳሪያዎችን እንዳያመርቱ ገደብ የሚጥል ስምምነት ነበር የነን ፕሮሊፌሬሽን ትሪቲ 1968 ላይ ተስማሙት። 37ኛው what term best describe the Nazi plan to exterminate Jews the minorities during second world war? የትኛው ተርም ነው ቤስት ዲስክራይብ የሚያደርገው የናዚን በተለይ አይሁዳውያን ላይ ያደረሰውን ጥቃት በደንብ የሚገልጸው ወይ በደንብ የሚታወቀው ቃል ፋይናል ፍሮት ብሊትስክሪግ ግሬት ቲር ሆሎካስት የትኛው ነው? ሆሎካስት ይሄ በተደጋጋሚ የሚነገር በዜናዎችም ላይ ምናምን ሰምታችሁ ሊሆን ይችላል። ሆሎካስት ነው በአይሁዳውያን ላይ በተለይ ናዚ እንትን ያደረገው በጣም ኤክስትሪሚቲ ነው ጥቃት ሆሎካስት ተብሎ ነው ከጄኖሳይድም ሆሎካስት ተብሎ ይደራጀናል። Which organization was created after World War I to promote global peace? United Nations, League of Nations, NATO, European Union. የትኛው ተቋም ነው ከዚህ ጋር የተጠየቃችሁት? ወርልድ ዋር ፈርስት to promote ቀላል ነው ብላችሁ እንትናቱ ከአንደኛው ዓለም ጦርነት በኋላ ግሎባል ፒስ ያመጣል ተብሎ እንትን የተባለው ሊግ ኦፍ ኔሽን ነበር። ምንም እንኳን የተባለውን ባያሳካም ሊግ ኦፍ ኔሽን የአሜሪካው ፕሬዝዳንት ዊልሰን ባለፈው ፓርት ነው ያየነው የመጀመሪያው ኢንተርናሽናል ተቋም አሁን ላሉ ዲስፑቶች ለዚህ አለመስማማቶች በሰላማዊ መንገድ እንዲፈቱ የዓለም አቀፍ ሰላምን ያመጣል ተብሎ የተቋቋመ ተቋም ነበር። ሊግ ኦፍ ኔሽን ግን በብዙ መልኩ
የተወያየ ነው። ኢትዮጵያንም ጣሊያንም ኢትዮጵያን ስትወር እንደዚሁ ማንቹሪያም ላይ ምናምን በብዙ መልኩ ኢፌክቲቭ ሊሆን ግን አልቻለም። ግን የተቋቋመው በዋናነት ግሎባል ፒስን ፕሮሞት ለማድረግ ነበር ከአንደኛው የዓለም ጦርነት። ሁለተኛው which country suffered the great human losses in second world war? በሁለተኛው የዓለም ጦርነት ከፍተኛ የሰብአዊ እልቂት የደረሰባት ሀገር የትኛው ሀገር ናት? ሶቪየት ዩኒየን፣ ጀርመኒ፣ ፍራንስ፣ ጃፓን። በሁለተኛው የዓለም ጦርነት ከፍተኛ እልቂት የደረሰባት ሀገር ሶቪየት ዩኒየን USSR ማለት ነው። ከፍተኛ የሆነ ኦልሞስት ኤስቲሜት የሚደረገው ከ20 ሚሊዮን በላይ ወታደሮችን ጨምሮ ሲቪሊያን ተዋጊዎች እንደዚሁ በተለያዩ ምክንያቶች በናዚ ጭካኔዎች ምናምን የተገደሉ በረሃብ ምናምን በአጠቃላይ ከ20 ሚሊዮን በላይ ከUSSR ወይ ከሶቪየት ዩኒየን እንደሞቱ ነው የሚገመተው። አርባኛው what does the term peaceful coexistence refers to in Cold War politics? በኮልድ ዋር ፖለቲክስ በቀዝቃዛው የዓለም ጦርነት ጊዜ peaceful coexistence ምንን ነው የሚገልጸው ወይም ምንን እንረዳለን ከpeaceful coexistence? A ceasefire agreement, B complete nuclear disarmament, C competing ideologies without war, D a shared economic system. የትኛው ነው? competing ideologies without war በቀዝቃዛው የዓለም ጦርነት ጊዜ ዳይሬክት ሀገራት በተለይ በሁለት ብሎኮች የሶቪየት የዩኤስኤስአር የኮሙኒዝም እሳቤ እንደዚሁም የእነ አሜሪካ ዩናይትድ ስቴትስ የምትመራው ደግሞ የካፒታሊዝም እሳቤ በዋናነት በአይዲዮሎጂ ደረጃ የነበራቸው እንትን ነው። ያ በዋናነት ፒስፉል ኮኤግዚስተንስን ይገልጽልናል። በዩኤስኤስአር እና በምዕራቡ ዓለም በዋናነት ቀጥታ ጦርነት ዳይሬክት ጦርነት አልነበረም። ግን ቴንሽኖች ጀስት የአይዲዮሎጂ እሳቤዎች የሆኑ አንደኛው አስተሳሰብ አንደኛው ላይ ሞር ዶሚኔት ለማድረግ የበላይነት ለማግኘት የተለያዩ አይነት ፖሊሲዎችን ፕላኖችን ይጠቀሙ ነበር። ኮምፒቲንግ አይዲዮሎጂ ዊዛውት ዋር የሚለው ትክክለኛ መልስ ይሆናል። 41ኛው what triggered renewed Cold War tension after 1975? A Salt second success, B collapse of NATO, C dismantling of nuclear weapons, D stalled arms limitation talk. የትኛው ነው? እንደ አዲስ ትሪገር ሆኖ እንደ አዲስ እንዲቀሰቀስ ያደረገው በተለይ ከኮልድ ዋር ቴንሽን ከ1975 በኋላ ምንም እንኳን የሶልት ንግግሮች በቃል ኪዳን ደረጃ ቢጀመሩም ኮልድ ዋር ወይ ቀዝቃዛው የዓለም ጦርነት እንትኖች የመሳሪያ ቅነሳው በደንብ እዛ ላይ ሳይደረስ ከዛ በፊት ነው በአዲስ መልኩ የቀዝቃዛው ዓለም ወይ የአይዲዮሎጂ ጦርነት እንጂ ያ ደግሞ ዲስአርመንቱን ፕሮሰስ እንዲዘገይ አድርጎታል። which development was direct political consequence of World War II? A formation of League of Nations, B decolonization in Asia and Africa, C establishment of Holy Roman Empire, D creation of the Versailles Treaty. ሁለተኛው ጦርነት ምን አይነት የፖለቲካሊ ካመጣቸው ውጤቶች አንደኛው ዲኮሎናይዜሽን በተለይ በኤዥያ እና በአፍሪካ ላይ ሀገራት እንደ አዲስ
የኮሎናይዜሽን እሳቤን በመቃወም አዳዲስ እንቅስቃሴዎችን የጀመሩበት ጊዜ ነው የፈጠረው። በተለይ የሁለተኛው ዓለም ጦርነት መጠናቀቅ ሀገራት ነፃነታቸውን ለማወጅ እንቅስቃሴዎችን እንዲጀምሩ ነው ያስቻላቸው። በተለይ በአፍሪካ እና ኤዥያ ማለት ነው። ወንዶችን ይሆናል ቲንክ 43 ተዘርጓል ታይፒንግ ላይ ነው። 43ኛ ተዘርጓል። እሺ 44 why was Warsaw uniquely affected by the Second World War destruction? A. It was Hitler's residence. B. It had to be completely rebuilt. C. It was sprayed during the war. D. It was protected by the League. It had to be completely rebuilt into the war. So በከፍተኛ ሁኔታ በጦርነት በመጎዳቱ ወይም ኦልሞስት በዲስትሮይ የሆነው ከዛ በኋላ ኢንተርሊ ሙሉ በሙሉ ሪቢልት ነው የተደረገው። ጦርነት ከተጠናቀቀ በኋላ በአዲስ መልኩ ነው የተገነባው። 45 which economic organization was created by communist states in 1949? A. NATO. B. League of Nations. C. United Nations Development Program UNDP. D. Comecon. የትኛው ድርጅት ነው በኮሚኒስት ሀገራት በ1949 የተመሰረተው? ምንድነው? ካውንስል ኦፍ ሙቹዋል ኢኮኖሚክ አሲስታንስ ያው እርስ በርስ ለመረዳዳት በተለይም ኮኦፕሬሽንን የሶቪየት ሀገራት የሶቪየት እሳቤን የሚያቀነቅኑ ሶሻሊስት ሀገራት በጋራ የመሰረቱት ነው። ትክክለኛ መስሎኝ። which cities were most heavily bombed by the United States in Second World War using atomic bombs? A. Hiroshima and Nagasaki. B. Tokyo and Osaka. C. Kyoto and Kobe. D. Seoul and Busan. የቶች ከተሞች ናቸው ከነዚህ ምርጫዎች ውስጥ በሁለተኛው ዓለም ጦርነት ጊዜ ዩናይትድ ስቴትስ አሜሪካ አቶሚክ ቦምብ ተጠቅማ ያወደመቻቸው ሀገራት ሂሮሺማ እና ናጋሳኪ ናቸው። ሂሮሺማ እና ናጋሳኪ ኦልሞስት ከ120 ሺህ በጣም ከፍተኛ ቁጥር ነው በወቅቱ። ኦልሞስት የዛኔ የሁለተኛው ዓለም ጦርነት ላይ ከዛሬ 70-80 ዓመት በፊት ከ80 ዓመት በፊት አካባቢ የ120 ሺህ ሰው ማለት የአንድ ትልቅ ከተማ ህዝብ ቁጥር ነው። በናጋሳኪ እና ሂሮሺማ ላይ የሞተው ከ120 ሺህ ህዝብ በላይ ነው። አሜሪካ የተጠቀመችው በሂሮሺማ እና ናጋሳኪ ከተማ ላይ ነው። What strategy did Germany use to achieve rapid victory in Poland in 1939? ከፍተኛ ድል ተቀናጅታለች በፖላንድ ላይ 1939 ላይ ጀርመን ጦርነት የሁለተኛው ዓለም ጦርነት እንደተጀመረ አካባቢ ያን ድል እንድታገኝ መጀመሪያ አካባቢ ቶሎ ድል እንድታገኝ ያስቻላት የትኛው ነው? Blitzkrieg, guerrilla warfare, trench warfare, naval blockade. Blitzkrieg ይሄ መብረቃዊ ጥቃት የሚባለው Blitzkrieg አየር እና የምድር በሁለቱም በኩል በአየርም በከፍተኛ ሁኔታ እንደዚሁም በግራውንድ በጣም ፍጥነት ባለው መልኩ የፖላንድ ኃይል ወይም ፖላንድ መቋቋም በማትችልበት ሁኔታ በከፍተኛ ፍጥነት ጦርነቱን እንትን በማለት ያሸንፉበት ነበር።
ነበር በመጀመሪያው የጦርነቱ ጅማሬ አካባቢ ነው። 8ኛ why was the Polish army unable to resist the German invasion effectively? ለምንድን ነው የፖላንድ አርሚ ያን እንትን ማለት ሬዚስት ማድረግ ያልቻለው የጀርመንን ጥቃት በሚፈጸምበት ጊዜ? They were poorly trained, they lacked morale, they were outmatched by Germany's modern warfare tactics, they were focused on defending the Western Front. በምክንያት ነው outmatched ማለት እንደምታውቁት ለመቋቋም በጣም ከባድ ነበር። በሁለቱም በግራውንድም በኤር ስትራይክም በከፍተኛ ሁኔታ ጥቃት ይሰነዘር ስለነበረ ዲሳይሲቭሊ በከፍተኛ ሁኔታ ነው የጀርመን ዘመናዊ ጦር ታክቲኮች በከፍተኛ ሁኔታ ነው ጥቃት የፈጸሙት። ያን ደግሞ መቋቋም አልቻሉም ነበረ የፖላንድ ፖሊሽ አርሚ ያን እንትን ማለት ነው። what was the trickage Blitzkrieg, a French counteroffensive, a period of inactivity on the Western Front, C, a German war tactic, D, the code name for the Battle of France. Blitzkrieg, and not Blitzkrieg, a period of inactivity in the Western Front. Blitzkrieg ኤምፎኒ ዋር ተብሎ የሚታወቀው ከፖላንድ ሽንፈት በኋላ ይሄ ነው የሚባል ሜጀር ፋይቲንግ አልነበረም በዌስተርን ፍሮንት ያ ወቅት ያ ጊዜ ያ ፔሪድ ሴትስክሪጅ ተብሎ የሚታወቀው ያ ፔሪድ። how did the German navy fare in the invasion of Norway? It suffered heavily losses. B, it was not involved. C, it achieved total dominance. D, it failed to reach Norway. ምንድነው ነው ምንም እንኳን ጀርመን ኖርዌይን ብትወርም ግን ከፍተኛ ኮስት ነበረ። በተለይ ናቫል እንትን የባህር ኃይሏ በከፍተኛ ሁኔታ ያጣችበት በአጠቃላይ የባህር ኃይሏ የጀርመን በጣም የተዳከመበት ሁኔታ ነው የፈጠረው። የተሰፈር ሄቪ ሎስስ በተለይም በሲ ፓወር ወይም ናቫል ፓወር በከፍተኛ ሁኔታ እንዲዳከም ማለት ነው። why did Germans attack through the Ardennes in 1940? በአርዴን በኩል ምንድነው ያጠቁት? it was the short road. It captured Belgium quickly. To capture Belgium quickly, it was considered impossible by the Allies. D, to bypass British forces. የትኛው ነው? ጀርመን አላይሮች እንዴት ነው አሳምፕሽናቸው ምን ነበር? የአርደን እንደ ታንክ ፕሩፍ ነው ወይም እንትን ለማድረግ በጣም አስቸጋሪ ይሆናል ብሎ ነበረ እንትን ያለው ግን ሰርፕራይዝሊ ነው ያን ብሬክሱ ወይም እንትን የተደረገው አታክ የተፈጸመው ማለት ነው። በዚህ መሰረት የትኛው ነው መልስ የሚሆነው? it was considered impossible by the Allies. impossible ነው ወይም እንደ ታንክ ፕሩፍ ተደርጎ ነበረ ይመስል የነበረው። what was the outcome of the Dunkirk evacuation? የዱንከርክ evacuation outcome ወይም ውጤቱ? a German defeat. B, the end of the war. C, the collapse of French forces. D, the risk of Allied troops across the channel.
outcome the risk of allied troops across the channel ከ300,000 በላይ የብሪቴን እና የፍሬንች ትሮፖች ከዛ አካባቢ ከደንክሪክ ኢቫኩዌት ወይም ምንድነው እንዲወጡ ተደርጓል። በዋናነትም ወደፊት ይመጣል ፊውቸር ተብሎ በዛ ኮንሲደር ተደርጎ ፊውቸር ላይ ያን ለመጠበቅ ፊውቸር በሚመጣው ጦርነቶች ፕሪዘርቬሽን እንደ ፕሪዘርቬሽን ነው ፎርስ ፕሪዘርቬሽን ወይ ኃይልን ለመቆጠብ የተወሰደ እርምጃ ነው። Why did Mussolini declare war on Britain and France in June 1940? A. To support Hitler's Eastern Plan. B. He thought the war was nearly won. C. Italy was attacked. D. To defend Vichy France. በብሪታንያ ላይ እና በብሪቴን እና ፈረንሳይ ላይ 1940 ላይ ሙሶሊኒ ጥቃት ሲፈጽም ምን ነበረ ለምን ነበር ምክንያቱ? በዋናነት በተሳሳተ መልኩ ያሰበው ጀርመን ኦልሞስት በቃ አሸንፋለች ጦርነቱን የሚል ጦርነቱ ተጠናቋል። ስለዚህ እስቲ የድሉ ሳይድ ልሁን አይነት የቪክቲሙ ድል ባደረገው ሳይድ ልሁን አይነት ነገር በዛ መልኩ ነው በብሪቴን እና ፈረንሳይ ላይ ሙሶሊኒ ጦርነት ያወጀው። 53ኛ Out of the purpose of Hitler's air assault in the Battle of Britain: A. To destroy British forces. B. To achieve air supremacy for future invasion. C. To test German aircraft. D. To scare the USSR. ምንድነው ፐርፐዝ የነበረው? ይሄ ሂትለር በተለይ አየር ጥቃቶችን የሚፈጽም ጊዜ በብሪቴን ላይ ቷቲቭ ኤር ሱፕሪማሲ ፎር ዘ ፊውቸር ወደፊት ለፊውቸር ኢንቬንሽን የአየር የበላይነት ከማግኘት አንፃር ነው። ያው ብሪቴን ሁሌም እንደምንለው ከዚህ በፊትም ባለፉት ጥያቄዎች ላይ የስትራቴጂካሊ አቀማመጧ በጣም ኢምፖርታንት ነበረ። የባህር ኃይሏ ምናምን ከፍተኛ አቅም ነበራት ከዛ በፊትም ከዓለም ጦርነት በፊትም ያም በዋናነት በተለይም የራዳር ላይ ራዳሩን በማጥፋት አጠቃላይ የሰማይ ላይ ወይ የአየር እንትኑን ለመቆጣጠር ነበር የብሪቴንን ላንድ ኢንቬዥን ብሪቴን የመሬት ወረራውን ከመፈጸሙ በፊት የአየር የበላይነቱን ለማግኘት በማሰብ በዋናነት የአየር ጥቃት ይፈጸም ነበር። አራተኛው Why did Germany shift to night bombing during the Battle of Britain? ወደ ናይት ሺፍት አድርጋለች ጥቃቷን ከቀን ወደ ናይት ሺፍት ያደረገችበት ምክንያት A. Radar made daytime attack costly. B. They lacked fuel. C. To target naval bases. D. To protect German pilots from fatigue. ለምን ነበረ? በጀርመን በቀን ላይ በነበራት የራዳር እንትኖች ጥቃቶች የአየር ጥቃቶች ምናምን ሎስ ነው ያደረገችው። ያም የሆነ ወደ ማታ እንድትቀይር አንድ ካስተላለፍ ምክንያት የራዳር ላይ ያን ሬዚስታንስ ለመቀነስ ራዳር ላይ ለእንግሊዝ ከፍተኛ ድጋፍ ያደረገው ያን ከመቀነስ ተሳነው በዋናነት የራዳር ላይ በቀን ላይ የነበረውን ተጽዕኖ ያን ሪዲዩስ ከማድረግ ነው ወደ ማታ shift ያደረገችው። 54 What new British technology helped detect incoming German aircraft? አሁን ደብራ ነው A. Radar. B. Ultra code. C.
VHF radius D paratroopers የትኛው ምክንያት ነው? የትኛው ቴክኖሎጂ ነው? ራዳር ነው። በከፍተኛ ሁኔታ የራዳር ቴክኖሎጂ ወይም RDF ተብሎ ከዛ በኋላ RDF ተብሎ የሚጠራው በከፍተኛ መጀመሪያ ቀደም ብሎ ማስጠንቀቂያ ይሰጥ ነበር። የሉፍትዋፍ ጥቃቶችን ቀደም ብሎ አላርም ወይም ዋርኒንግ ይሰጥ ነበር። ያ ደግሞ የጀርመን አየር ጥቃትን በከፍተኛ ሁኔታ እንድትከላከል አስችሏታል። የራዳር ስርዓት 55 while Hitler attacked the Soviet Union in 1941 A to protect German allies, B to end communism, C to gain land and resource, D to avoid fighting Britain. ሶቪየት ላይ 1941 ላይ ሂትለር ጦርነት ያወጀው ወይ ጦርነት የከፈተው ያጠቃው ለምንድን ነው? to gain land and resource በከፍተኛ ሁኔታ የሂትለር ዓላማው የነበረው የመኖሪያ ሊቪንግ ስፔስ የማግኘት እንደዚህም ዩክሬን የነበረውን የእርሻ መሬት እንደዚሁም ካውካስ ላይ የነበረው ከፍተኛ የኦይል ሪዘርቭ ወይም የነዳጅ ምናምን በከፍተኛ ሁኔታ ጀስት የረጅም ጊዜ ያን ቦታ በመቆጣጠር ብዙ ነገር ግን ለማድረግ ነው። ከሪሶርስ እና ከላንድ ከመሬት አንፃር ሊቪንግ ስፔስ እንደዚሁም ሪሶርሶችን ለማግኘት በዋነኝነት what major tactic did the Soviets use to resist? What major tactic did the Soviets use to resist German invasion? ምን አይነት ታክቲክ ነው የተጠቀመችው ሶቪየት የጀርመንን ወረራ ለመከላከል? scorched earth ፖሊሲ የከፍተኛ ሁኔታ የሶቪየት እንትኖችን ለወታደሩ አሪፍ ናቸው ወይም ዩዝፉል ናቸው የሚባሉ ጠቃሚ ናቸው የሚባሉ እንትኖችን በማስወገድ እንደዚሁም ሪትሪት በማድረግ የጀርመን ሰፕላይ ያቀርቡት መስመሮችን ምናምን በማዳከም ወይ በመቁረጥ ስሎ ምንድነው እንዲዘገይ ሌሎች ብዙ ታክቲኮችን በአጠቃላይ ጀርመን ጦርን የሚያዳክሙ ስኮርችድ ኤርዝ ፖሊሲ በመጠቀም ዋና ታክቲኳ ሪዚስት ለማድረግ የተጠቀመችው ስኮርችድ ኤርዝ ፖሊሲ ነው። why did the German advance stop before capturing Moscow? ለምንድን ነው እንትን ያለችው ያመነታችው ከሞስኮ እንትን ከማለቷ በፊት አድቫንስ ለማድረግ ያልቻለችው ሞስኮን ከመያዟ በፊት የዘገየችው? A. Soviet peace negotiations, B. lack of air support, C. Stalin retreat, D. harsh winter in the Soviet resistance. የትኛው ምክንያት ነው? harsh winter in the Soviet resistance ከዚህ በፊት እንዳወራ ነው ጀርመኖች በጣም በታሪክ ከባድ የሚባለውን ሪትሪት ነው ያደረጉት በከፍተኛ ሁኔታ። በተለይ የራሽያ ላይ የነበረው ከባድ የክረምት ጊዜ ለዚሁም የሶቪየት እንትን ማለቷ በከፍተኛ ሁኔታ ሪዚስት ማድረጓ ጀርመን ፎርስ ሞስኮን ከመያዙ በፊት እንትን እንዲገታ ያደረገው ምክንያት ነው። ስምንተኛው what slogan did Japan use to justify its expansion in Asia? A. One Asia policy, B. New World Order, C. Asia for the Asians, D. in Western Rule. ምን አይነት ስሎጋን ነበር ተጠቃሚ የነበረው? ጀስቲፋይ ለማድረግ እሷን ወረራ ኤዥያ ላይ ተፈጽሞ የነበረው የተለያዩ ወረራዎችን ጀስቲፋይ የምታደርግበት ስሎጋን
ዋን ኤዥያን ፖሊሲ ነው። የአንድ ኤዥያ ፖሊሲ ጃፓን የአንድ ኤዥያን ወይም የምዕራባውያንን ተጽዕኖ ትቃወም ነበረ። የዋን ኤዥያን ፖሊሲዋ ላይ ታላቅ የሩቅ ምስራቅ ኤዥያ ላይ ትልቅ ፕሮስፐሪቲ ስፒርን ለመፍጠር ትልቅ አምቢሽን ነበራት። ደግሞ የዋን ኤዥያ ፖሊሲ አንድ አካል ነበረ። 58 Why did Japan attack Pearl Harbor in December 1941? A. To retaliate for USA sanctions. B. To stop USA expansion. C. To gain access to Alaskan oil. D. To destroy USA power in the Pacific. ምን ነበር ያጠቃችው የፒርል ሃርበር በ1941 ላይ ጃፓን ያጠቃችው የነበረው? to destroy USA power in ፓሲፊክ ላይ የዩኤስኤ ፓወር ለማዳከም እንደዚህ የተለያዩ ራው ማቴሪያሎችን ምናምን በመፈለግ አንያነት ድንገተኛ የሆነ ጥቃት ያ ደግሞ to destroy US power in the Pacific የነበራት የሚሊተሪ ፓወር በፓሲፊክ ለማስወገድ ነበር። What immediate global impact did the Japan's attack on Pearl Harbor have? A. It brought the USA into World War II. B. It ended Japan's imperial expansion. C. It caused the USSR to join the Axis. D. It made China switch sides. የፔርል ሃርበር ጥቃት ኢሚዲየትሊ አሜሪካ ወደ ሙሉ በሙሉ ወደ ጦርነቱ እንድትገባ ትግል ያደረገው ወይም የቀሰቀሰ እንደ ትልቅ ምክንያት ተደርጎ የሚወሰደው የፔርል ሃርበር አታክ ነበረ። አሁን ያወራነው ማለት ነው። በአጠቃላይ የእውነተኛው የዓለም ጦርነትን በደንብ ሪጂናል ኮንፍሊክት ከዛም ከሪጂናል ኮንፍሊክት አልፎ የበተለይም በጃፓን የነበረውን የዓለም ጦርነትን እንደ አዲስ እውነተኛ በሰፊው የዓለም ጦርነት እንዲስፋፋ ያደረገ ትልቅ ክስተትን የሚፈጠረው የፔርል ሃርበር አታክ። Why did Japan launch a surprise attack on Pearl Harbor? A. To defend the Philippines. B. To conquer Hawaii. C. To destroy USA power in the Pacific after failed negotiations. D. To provoke USA retreat. There should be to destroy USA power in Pacific after failed negotiations. Japan የፔርል ሃርበርን ዲፕሎማቲክ ቶኮች ወይም የዲፕሎማሲያዊ ንግግሮች፣ ውይይቶች፣ ኔጎሽዬሽኖች ፌልድ ካረጉ በኋላ ዩኤስኤን ለመጣት ወይም ዩኤስኤን ነፃ ለማድረግ በዩኤስኤ የባህር ኃይሉ ላይ በምስራቅ ኤዥያ በሚገኘው በፓሲፊክ አካባቢ በሚገኘው ጥቃት የፈጸመችው to destroy USA power in Pacific after failed negotiation ዲፕሎማቲክ ውይይቶች ፌል ካደረጉ በኋላ ነው። ስንተኛ what was the major consequence of the Battle of Stalingrad? A. The death of Stalin. B. Soviet defeat in the South. C. German capture of Moscow. D. A decisive Soviet victory in the German retreat. የትኛው ነው መልስ የሚሆነው? There should be decisive Soviet victory in the
ጀርመን ትሬት የሚሉት ቤስት አንሰር ይሆናል። ሶቪየት በስታሊን ግራድ ላይ የጀርመንን እንትን ያስቆመችበት አድቫንስ እንዲያደርግ ያስቆመችበት እንትን በተጨማሪም በትልቁ የጀርመን ኃይል እንዲታከም ኦልሞስት ዲስትሮይ እንዲሆን ያደረገ ያ ደግሞ በዋሩ ትልቅ በዛ ጦርነት ላይ ትልቅ ተርኒንግ ፖይንት ወይም ጨዋታ ቀያሪ አይነት ክስተት ተደርጎ ነው የተወሰደው የባትል ኦፍ ስታሊንግራድ። Why was the Battle of Stalingrad psychologically significant for both sides? ለሁለቱም ሳይዶች psychological significance: A. It involved a nuclear weapon. B. The city bore Stalin named and symbolized Soviet pride. C. It was Germany's final victory. D. It led to Hitler's surrender. The answer should be it led to Hitler's no. Why would yes, why would the battle of psychological the city bore Stalin name and the symbolized Soviet pride የሚለው ስታሊን ጋር ሲምቦሊካል ቫልዩ የነበረው ወይም ሳይኮሎጂካል እንትን የነበረው ለሁለቱም ሳይዶች ነበር። ማለትም በሞራልም እንደ ሀገራዊ ሲምቦል ወይም ኩራት ሶቪየት ፕራይድ የሚባለው የናሽናል ፕራይድ ከማምጣት አንጻር ትልቅ የሳይኮሎጂካል ሲግኒፊካንስ ነበረው ለሁለቱም ለሂትለርም ለስታሊን ሳይድም ማለት ነው። How did the Alliance achieve victory in the North Africa? እንዴት ነው ኖርዝ አፍሪካ ላይ አላያንሶች ድል ያደረጉት? A. through combination British and American offensive. B. by surrounding German cities. C. with Soviet help. D. by cutting German supply lines in France. The answer should be ኖርዝ ወይም በዋናነት በአልጄሪያ ላይ እና በሞሮኮ ላይ አላይድ ቪክተሪ በኖርዝ አፍሪካ ድል የተቀናጁት በብሪቲሽ እና ብሪቲሽ ሊድ አታክ እና የአሜሪካን በአሜሪካና በብሪቲሽ ኦፌንሲቭ በአጠቃላይ በዛም በአልጄሪያ እና በሞሮኮ ከፍተኛ ድል እንዲቀናጁ ኤ ነው የሚሆነው ማለት ነው። What was the military goal of the Allied invasion of Normandy? A. to stop Mussolini. B. to liberate the USSR. C. to cut off access supply lines. D. to retake France from German control. To retake France from German control ነው። just እንትን የት እንደምትቆጣጠር አታውቅም ነበረ፣ ግን ብቻ የሆነ አንቲሲፔት ታደርግ ነበረ ጀርመን ግን መች ሪቴክ ይደረግ እንደነበረ ኢንቬንሽኑ መች እንትን እንደነበረ ግን አታውቅም ነበረ። ግን to retake France from German control. Why was Germany unable to stop the Allied invasion of Normandy? A. The German Navy was defeated. B. They were uncertain about the time and the place of the invasion. C. Hitler had surrendered. D. Rommel refused to defend.
አሁን እንዳልኳችሁ they were uncertain about the time and the place በአጠቃላይ ዓላማው የነበረው የነፃ ቀጠና መፍጠር ነበር ከናዚ ነፃ የሆነ የፈረንሳይን ግዛት ቅድም በ64 ያለው ጥያቄ ላይ እንዳየነው ምዕራቡን ፓርት ከጀርመን የናዚ እንትን ነፃ የማውጣት ነበር ሰው ደግሞ እንትን ማለት እንጂ አንቲስፔት ከማድረግ ኢንቬንሽኑ ይሆን እንደሚችል እንትን ከማለት ውጪ ግን ታይሙና የት ቦታ ኢንቬንሽን እንደሚኖር አያውቁም ነበር። what marked the final German military offensive in the west operation Barbarossa be the Ardennes counterattack in 1944 see the Battle of Rome is the siege of Leningrad. That should be the Ardennes counterattack in 1944 in North German counterattack በአርደንስ የነበረው ወይም የቡል battle of Bulge በምዕራቡ ላይ የመጨረሻው ኦፌንሲቭ ወይም ላስት ወሳኝ የሚባለው ኦፌንሲቭ የነበረው አርደንስ ካውንተር ነበር። 67ኛው what was the strategic outcome of Battle of Midway? A Japan's control of Australia, B total Axis dominance, Allied retreat in the Pacific, D the decisive Japan's naval defeat. የትኛው ነው? አሜሪካ ዲሳሲቭ ጃፓንስ ናቫል ዲፊት ነበር። አሜሪካ በሚድዌይ የጃፓን ዋነኛ ኤርክራፍቶች የሚሸከሙትን አጥፍተው ደግሞ የፓሲፊክ ላይ በተለይ የጃፓን ኤክስፓንሽን በከፍተኛ ሁኔታ ሊገደብ ወይም ያስቆመ ነበር። what action ultimately forced Japan to surrender in World War II? A use of atomic bomb on Hiroshima and Nagasaki, B British occupation of Tokyo, C loss of China, D invasion of Pearl Harbor. የአቶሚክ ቦምብ በከፍተኛ ሁኔታ ያስደነገጠ ከፍተኛ የሰብአዊ ማቴሪያልም በማቴሪያልም በሪሶርስም በሰብአዊ ከፍተኛ ኪሳራን የጃፓን ላይ ያደረሰ ነበር። በዛን ጊዜም የኢምፔሪያል የጃፓን ኢምፔሪያል የነበረው ሂሮሂሮ ጃፓን ሰረንደር እንዳደረገች ወይም ያለምንም ቅድመ ሁኔታ እጅ እንደሰጠች እንዲያውጅ አድርጎታል። ተማሪዎች በአጠቃላይ ጥያቄዎች ይህንን ይመስላሉ። ከፓርት 2 በኔክስት ፓርቶች ወይም ሙሉን በአንድ ላይ ለማዘጋጀት እሞክራለሁ። እስከ ፈተና በደንብ ለመዘጋጀት ሞክሩ። እኛም በቻልነው መጠን እናንተ ጥያቄዎችን እያዘጋጀን እንላለን። ኮሜንት መጻፍ እንዳትረሱ። ቪዲዮውን ላይክ፣ እዚሁ ቴሌግራም ላይ ሪሶርሶችን እዛ ላይ ታገኛላችሁ። ጥያቄ ጥቆማ ካላችሁ እዛ ላይ አድርሱን። አፕዴቶችን እዛው ላይ ተከታተሉ። እንገናኛለን። ባይ ባይ።